ትዳር የማይሆን ወንድ አንድ ሴት ብታገባው በትዳር ውስጥ ለሷም ችግር ለራሷም ችግር የሚሆን አንድ ወንድ ደግሞ በትዳር ውስጥ እንደዚህ አይነት ማንነት ያላትን ሴት ቢያገባ ለሱም ችግር ለራሷም ችግር ትሆናለችና ይሄን ስንል ግን ለኛ ችግር የሆኑ ሰዎች ሌላ ሰው ችግር ይሆናሉ ማለት አይደለም። አንተ የሸጥከውን ሌላ ሰው ይገዛዋል። እናንተ አስቸግረኝ ብላችሁ የሸጣችሁትን መኪና ሌላ ሰው በጣም የሚገርም መኪና ነው ብሎ ገዝቶ ይጠቀምበታል። አንተ አልፈለግካትም ማለት ሌላ ሰው አይፈልጋትም ማለት አይደለምና ነገር ግን ብቻ እነዚህ ባህሪያት ያላቸው ሰዎች በጣም አደገኛ ናቸው ይባላል። በተደጋጋሚ ሚዲያዎች ላይም ሰብታችሁ ከሆነ እንደዚህ አይነት ማንነት ያላቸው ሰዎች ከነሱ ጋር ለመኖር የተሻለ አቅም ያላችሁ ሰዎች ካልሆናችሁ በስተቀር በጣም ችግር ነውና የመጀመሪያ ቁጥር አንድ እንግዲህ ሁሉ ጊዜ ከእግዚአብሔር ጋር የሚገናኙ ነገሮች ነው የሚወሩት። እሱ ምንድነው? እግዚአብሔርን የማይፈራ ሰው። እግዚአብሔርን የሚፈራ ሰው ማግኘት ማለት መባረክ ማለት ነው። እግዚአብሔርን የማይፈራ ሰው ማግኘት ደግሞ ማለት በተቃራኒው ነው። በጣም 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 ሲበዛ በጣም ከባድ ነውና ለምን ካላችሁ ሰው አንድ ኃይል ሊኖረው ይገባል። የሚገዛለት የሚፈራው ነገር የሆነን ኃይል ብቻ ማመን አለበት። የሆነ ሰው አትሊስት ይሄ ነገር ይደርስብኛል ብሎ ፖዚቲቭ ይሆናል። እግዚአብሔርን ደግሞ መፍራት ከሁሉ በጣም የተሻለ የሚያለው የመኖሪያ ህልውናችን ማለት ነውና እግዚአብሔርን የምትፈራ ሴት ማግኘት ማለት በጣም እዚህ ምድር ላይ መባረክ ማለት ነው። እግዚአብሔርን የሚፈራ ወንድ ማግኘት ማለት መባረክ ማለት ነው። አንዳንድ ጊዜ እኛ ነገሩን እንገለብጠውና መባረክ ማለት ቆንጆ ሴት ማግባት፣ መባረክ ማለት ሀብታም ወንድ ማግባት ይመስለናል። እና ሀብታም ሴት ማግባት ማለት ልባም ሴት ማግባት ማለት አይደለም። በጣም ቆንጆ ሞዴል የሆነች ሴት መልኳ፣ ቁመናዋ፣ አፍንጫዋ፣ ጥርሷ፣ አይኗ የሚያምር ሴት ማግባት ማለት ልባም ሴት ማግባት ማለት አይደለም። ልባምነትና ይሄ እንትን መካከል እግዚአብሔርን ፈራ እግዚአብሔር መካከል ሰማይና ምድር ያህል የሚራራቁ ነገሮች አሉ። አንዳንዶቹ ለዛ ነው ከራሳቸው ጋር እንኳን ለማስታረቅ እስከሚከብዳቸው ድረስ ፎከሳቸው በቃ አይን ይሄ መጀመሪያ ያስደንግጠኝ ይላሉ። ደንግጠው አግብተው ያው የደነገጡ ነው የሚኖሩት። ምክንያቱም የሆነ በጣም ውብ የሚባል ነገር ልክ ከመረጥን ከዛ ጋር የሚመጣውንም ነገር ደግሞ መቀበል መቻል አለብን። የመጀመሪያውም የመጨረሻውም እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የሚፈራ ወንድ። እግዚአብሔርን የማይፈራ ወንድ፣ እግዚአብሔርን ማትፈራ ሴት ያው በነፃም ነው ማታዋጣው፣ በነፃም ነው የማያዋጣው። ይሄንን ስትገቡበት ታያላችሁ። እግዚአብሔርን መፍራቱን በምን አውቃለሁ? በተግባሩ